ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መምነቴ። እኔ የመጣሁትኝ በፍቃድ እዚህ ትሰሪያለሽ? ምንድነው ለምዶ የምትመለሺው? ከየት ነው የመጣሁት? ወደ ሳውዲ ልመለስ ነው። በፍቃድ ከመጣሽና አሳዶ ነው የሚይዙሽ እዚህ? ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ደህና ናችሁ? ነው ያለሁኝ አልሐምዱሊላህ። ሁሉ ተማም፣ ሁሉ ሸጋ። እኔ ያለሁኝ አልሐምዱሊላህ። የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እድሉን አላገኘሁም እስካሁንና 10,000 ሰብስክራይብ ገብተናል። በጣም ነው የማመሰግነው። ቃል የለኝም ወላሂ ስለምታበረታቱኝ፣ ስለምትወዱኝ፣ ሰፖርት ስለምታደርጉኝ በጣም አመሰግናለሁና ቼ ፈረሴ እና ወዶቼ፣ ማሮቼ፣ ፍቅሮቼ ዛሬ በትንሽዬ ፕራንክ እስኪ የፕራንክ አቅሜን ማየት ፈለኩ ምናምን ነገርና የሆነን ሰው ዛሬ እናስተቃየዋለን። እንታስባላችሁ በጣም ፍልት ያረገ ልጅ አለ፣ እናስተካክለዋለን በፕራንክ ምናምን ነገርና ትንሽዬ ፕራንክ አስቤያለሁኝ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱኝ ከዚህ በላይ እናድጋለን አምናለሁ፣ ተማመንባችኋለሁና ፕራንክ ልናረግ ነው። የሆነ አይዲያው ልንገራችሁ መጀመሪያ ማለት ነውና ከመጣሁኝ እሱ በፍቃድ ልምጣ ልመለስ ምንም የሚያውቀው ታሪክ የለም ማለት ነው። ስለዚህ ጉዳይ ሲጀመር አላወራንም። እንደ መጀመሪያ ምናምን አጣልተ ምናምን ነገር ነበርና አላወራንም በዚህ ጉዳይና መጥቻ አሁን በቃ ኦሬዲ ለነበር ፍቃዴ በቃ ለስንት ቀን ነበር ምናምን አልቋል። በቃ ልመለስ ነው ወደ ሳውዲ ይለዋለሁ ማለት ነው ኤቢንና ሪአክሽኑን አብረን እናያለን። የሚደብረው ምናምን ይመስለኛል ሳስበው ገና ከታረቅን ከተገናኘን ምናምን ነገርና ትንሽ የሚደብረው ይመስለኛል። ባይዘው ግን ሰሞኑን ኢትዮጵያ ከመጣ ምናምን ውበትሽ ጨምሯል ምናምን እያላችሁ ነበርና ሳኡዲ ውበቴን ደብቀህብኝ ነበር እንዴ? ሳኡዲ የምትባል ሀገር ግን ቴንክ ዩ በጣም አምሮብሻል ምናምን እያላችሁኝ ነው። አመሰግናለሁ የኔ ወዶቼ፣ የኔ ማሮች እና ሪአክሽኑን አብረን እናያለን። ኦሬዲ ደውዬለታለሁ ምናምን ነገር በጣም ላስቸኳይ ጉዳይ ነው ምናምን ብዬ ፊቴን ምናምን ክስክስ ምናምን አድርጌ ነው ያወራሁት። ድምጼን ምናምን ነገር እየመጣሁ ነው ምናምን ብሎኛል። አብረን እንጠብቀዋለን፣ እናስጨንቀዋለን ጥግ ድረስ። ከጎኔ እንደምትሆኑ ምናምን ነገር አልጠራጠርም። በስልክማ ደህና ነኝ ትላለች ሸቷ ፈርታና አባቷ ጧሪ ያገኘን እያሉ እናት አባት። ይሄማ ለፕራንክ የተፈጠረ ሰው አይደለም። ፕራንክ ላደረገው ስል እንደዚህ ያረፍዳል። ልደውልለት እንዴ ውዶቼ? ሰሽል ይሽልሽ መጣውኝ የፍቅር ስጦታይ አሁን ወርቅ አይደለም ቁንኪነሱ ልቤ አሁን ምንድነው ስፓልት ዳር ቦክሮስ ኮን ቆየው ኬት ነው መጣው ካለምን ከንትናት መጣ 49 መጥቼ እዚህ ጋር ደርሳለሁ። ከንትናት መጣ ምን አገባኝ? ምን ሆነሽ ነው? አስፓልት ዳር ፈልግ ወይ አይደለም አይደል ፈልጊ ቁጭ እንበላ። አይ እዚህ ነው ጉዳይ እዚህ የሚወራል። ወይኔ እኔ እኮ ምንሽም እኮ ደስ አይለኝም አንዳንዴ። ነሽ ምንድነው? ምን እየቀረሽ ነው? ሰላም በለች። ሰላም ምንድነው? ምን እየቀረሽ? ሰላም በለች ፋሚሊዎች። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዩቲዩብ ነው ቲክታክ? ውይይት ኦኬ ዩቲዩብ የአፍራ ፋሚሊዎች እንዴት ናችሁ? ሁሉ ተማም? እኔ የሁለታችንን ፋሚሊዎች ናቸው። ኦኬ የሁለታችንን ፋሚሊዎች እንዴት ናችሁ? አደረም ቲንክ በላች 10,000 ገብታለች። ሰላም ይቻል ትላለህ እና አይ አሁን የምር ማለት ነው ሰላም ካልካችሁ ምናምን ነገር በጣም ለቁም ነገር ነው የፈለኩ። በጣም ለቁም ነገር ነው የፈለኩ። ማውራ ነገር አለ በጣም እኮ ንገሪኛ። አሪ ሬዲ ዝግጁ ነህ? I'm ready always ትላለህ። ይበቃል እንግሊዘኛ ትንሽ ነቁማት እና አይ የምር ግን ቁም ነገር ፈልጌ ነው። ስቶፕ እኮ የምን ቁም ነገር ነው? ዶንት ታች ሚ ቁም ነገር ነው። ከልቤ እንደሆነ ከአይኔ እንዳወቀች አይኖቿ ነገሩኝ ለኔስ ደግታለች። ኧረ እንደዚህ አይደለም። ምን እሺ አሁን ቁም ነገር ለወራክ ነው። እሺ አውሪኝ። እኔ እንዴ ምን አልኩኝ? አይ እሺ በኋላ ቅረጫው አውሪኝ። አይደለም ለቤተሰቦቻችን መናገር ስላለብን ነው። ላይክ ለሁለታችሁ መናገር ፈልጎ ነገር ስላለ
እና በቅርቡ እንደምትመጣ ታውቃለህ። ያ ዝው ያውቃል እና ከመምጣቴም ላይ ጥሩ ነገር አልተፈጠረም ምናምን ጥሩ ነገር አላሳለፍንም ምናምን ነገር ይሁን ግን ማለት ነው አሁን እኔ የመጣሁትኝ በፍቃድ ማለት ላይ ክላስ 15 ቀን ምናምን በፍቃድ ነው የመጣሁት። አመዳም ምን የምን ለ15 ቀን በፍቃድ ነው? የምን ለ15 ቀን በፍቃድ ምናምን ነው የመጣሁት? እንደዛ የሚባል ነገር አለ እንዴ? ቻቀ ልጅ ወደዛና አንተ ኮናሽ እና ለ15 ቀን በፍቃድ ፈመጣሽ እና ማለት ነው ለማራዘም ምናምን ነገር ሞክሬ ነበረ ግን ላይክ አይቻልም። ከዛ አሰሪዎችን ደውሎ ነበር ማለት ተመለሽ። ወዴት ነው የምትመለሽ? ይሄ ነው መመለስ አንቺ ወላሂ የምን ወዴት ነው የምትመለሽ? ወደ መጣሁበት አንቺ እንደዚህ አይነት ቀልድ ወላሂ ደስ አይለኝም። እኔ አንተ ዝጋው ወናት ወደዛ አንቺ ወዴት ነው የምትመለሽ? ልመለስ ነው ወደ ለምን ነው የምትመለሽ? በፍቃድ ነው የመጣሁት አስፈቅጄ ነው በፍቃድ የመጣንሽ እንደሆነስ እዚህ ትሰሪያለሽ ምንድነው ለምን ነው የምትመለሽ እንዴ? ያማን እንደተስራጥቼ ምንም ነገር ላይ እኮ አስተካክል ያልመጣው በቃ ለክ እንደምመለስ ምናምን ነገር ስላሰብኩኝ እኮ ላይ አንቺ አቀልጅ ወላሂ እንደዚህ አይነት ቀልድ ነው ያሉድም ረፊ ያ ምን ቀልድ ነው በቃ አንተ ለስቃ ተስቀኝ የምሬ ነው። እኔ ምንም አልቀለድኩም። ምንም ቀልድ የለም እዚች ጋር የምሬ ነው። ልመለስ ነው። ወዴ ነው የምትመለሽ? ከየት ነው የመጣሁት? ወደ ሳውዲ ልመለስ ነው። ለምን ነው የምትመለሽ? እንደማትመለሽ በፍቃድ ነው የመጣሁት እኮ እና ለምንድን ነው ምክንያት እኮ ለምንድን ነው የምትመለሺው ስልሽ እዛ ላይ አስተካከልኩት ነገር አለኝ ዘር መስራት እኮ እዛ ምን ነው የምታስተካክዪው እዛ ኧረ አንቺ እዚህ ትሰሪያለሽ እኮ በቃ ሌላ ምንም ታሪክ የለውም እኮ ውዴ አንደኛ እዚህ መስራት ሌላ መስራት ምናምን ሳይሆን ነገሮችን አስተካክዬ አልመጣም እኮ ነገሮችን እዚህ ሆነን ታስተካክለሽ አብረን እናስተካክላለን እዚህ የሚስተካከሉ ነገሮች እኮ አብረን እናስተካክላለን እዚህ የሚስተካከሉ ነገሮች አይደሉም ግዴታ ነው ኤቢ በፍቃድ ነው የመጣሁት በፍቃድ ከመጣሽና አሳዶ ነው የሚይዙሽ እዚህ አሳዶ መያዝ ምናምን አይደለም እኔ መመለስ ፈልጋለሁ ኦኬ እዛ አንቺ እዛ ያሉትም እንዲመጡ እየጸለይን አንቺ መመለስ ትፈልጊያለሽ አዎ የምር መመለስ አለብኝ ግዴታ መመለስ ለምን ምክንያት ፈልገሽ ነው አይ ሳልፈልግም ፈልጌው ምናምን አይደለም በቃ አንዳንድ ነገሮች ያስገድዱሃል እንድትመለሱና እኮ ምንድነው ያስገደደሽ ትነገሪኝ እንደዚህ ብዬ ነው መናገር አልችልም ያስገደደሽ ነገር ምን እንደሆነ ንገሪኝና እንፈታለን አብረን እንደዚህ ብዬ መናገር አልችልም ግን በቃ መመለስ አለብኝ በቃ ተረዳኝ እኮ አይደለም ምንድነው ያስገደደሽ ንገሪኝ ኤቢ ገና ቤተሰብ ማሳመን አለብኝ በጣም ብዙ ነገር ምናምን ነገር ምንድነው ቤተሰብ መታሳመኝ በቃ እንደምመለስ ምናምን ማሳመን አለብኝ ወደዛ እነሱ አይፈልጉም ነው ቤተሰቦች እዛ ሄደሽ እንድትሰቃይ ነው የሚፈልጉ እኮ እንድመለስ አይፈልጉም ወደ ሳኡዲ ምናምን ነገር ኦኬ እነሱንም ገና ማሳመን አለብኝ አንተንም ላይክ በቃ ቤተሰቦች እዛ እንድትመለሽ አይፈልጉማ እና ቤተሰቦች ካይፈልጉ እኔ ነኝ የምፈልገው እንዴ እኔ ብዙ ያላስተካከልኩት ነገር አለኝ ማስተካከል ያለብኝ እኮ ንገሪኝ ምንድነው የምታስተካክዩ አብረን እናስተካክላለን እንደዚህ ብዬ የምናገረው ነገር አይደለም እዚህ ሊስተካከል አይችልም ለምንድነው አይችልም ኤቢ የምትረዳኝ አይችልም እኮ ለምንድነው የማይችለው እዚህ ሊስተካከል ማይችል ምንድነው ነገሩ ኤቢ አይችልም በቃ ግዴታ መመለስ አለብኝ እዚህ ሀገር ለምንድነው የምትረዳኝ እና ደግሞ በቃ በፍቃድ ነበር የመጣሁት ላይክ የተፈቀደ እኮ በፍቃድ መጣሽ አይደለ በፍቃድ መጣሽ ምናምን ነው የቀረኝ ቤተሰብ ጋር መሄድ አለብኝ ምናምን ነገር እኮ ቤተሰብ ጋር ትሄጃለሽ ቤተሰብ ጋር መሄዱ እኮ ችግር የለውም እኮ ተረዳኝ መመለስ አለብኝ በቃ ወደዛ አይደለም አፍራንቺ እናት እንደዚህ አይነት ነገር እናት እንደዚህ አይነት ነገር አይመችኝም ምንድነው ነው እሺ ወላሂ እንደዚህ አይቀልረፊ አንቺ እኔ ወደዚህ ሆነሽ ማስተካከል ማቺው እዛ የምታስተካክዩ ምንድነው እንደዚህ ብዬ መናገር አልችልም በቃ መናገር የምችለው ነገር ምን ያልነግርም እንዴ የምሬ ነው ቤተሰቦች እኔ እሱን ለማስጨነቅ ምናምን ደግሞ እናንተም እንደሚደብራችሁ አቃሉ ምናምን ለዛ አይደለም ግን በቃ መመለስ አለ ለምን ምክንያትሽ እስቲ የምታስተካክዩ ነገር ነገርኝና እንደዚህ ብዬ መናገር አልችልም እኮ እዚህ እናስተካክለዋለን እንደዚህ ነው ብዬ መናገር አልችልም እዛ ደስተኛ ትሆኛለሽ እዛ የተሻለ ትሰሪያለሽ ከዚህ ነው ላይክ ኤቢ በቃ ማለት ሄዳለሁ እዛ እኮ ኤቢ ፈልጌው ምናምን አይደለም ግን በቃ መሄድ አለብኝ ለምን ደግሞ አትረዳኝ መሄድ አለብኝ ለምን አፍራ ሀገርሽ ላይ መስራት ከቻልሽ ምናምን ለምንድን ነው እዚህ ጋር ምን ያጋጠመሽ ችግር አለ ወይ የደበረሽ ነገር የከፋሽ ነገር አለ እና ለምንድን ነው የምትመለሺው እዚህ ማስተካከል አንችልም
መሄድ አለብኝ። አንችልም። የምችለው ነገር ቢሆን ራሴ ያስተካክለው ነበር። እዚህ ሀገር አንተ የምታግዘኝ ነገር ቢሆን ኖሮ እጠይቅ ነበር። ግን በቃ መሄድ አለብኝ። የኔ ዓለም የኔ መዳንድ ነው ወይ የኔ ዓለም ፈንዲያ ለምደኛ እዚህ አብረን ከሆነ ማስተካከል እንችላለን። የሚያቅተን ነገር የለም። ኤቢ እኔ እናንተ የምናስተካክለው ነገር አይደለም። በቃ እኔ ግዴታ ሄጄ ነገሩን ንገሪኝና ወይ ቢያንስ መናገር ብችል እኔ ለምን አልነግርህም? በቃ መናገር አልችልም። ግን መናገር ማለት እዛ የምታስተካክለው ምንድነው? ምን ቢሆን ነው? ኤቢ መናገር አልችልም፣ ግን እዛ ማስተካክለው ነገር አለኝ። በቃ ምን በማትረዳኝ። እሺ ቢያንስ ወይ እንትን እንድል ማለት ነው እንዲዋጥልኝ ነገሩን ንገሪኝ። የምታስተካክለው ነገር መናገር አልችልም። ምን አልችልም? የምሬን ነው። በቃ ሰላም አልችል ነው የምር ብችል ኑሮ ነግረህ ነበር። አንቺ እስቲ ወላሂ ከልብሽ ልትመለሽ ነው? አዎ የኔ ዓለም መለየት አልወድም እኮ አፍራ ምንም ነገር ቢሆን እኮ አብረን ማስተካከል እንችላለን። የምንችለው ነገር ቢሆን የምረኔ እስካንተ መለየት ላይክ ከፋሚሊ መራቁን ምናምን የምፈልገው ነው እንደሚያስብ እኮ ምን ላይክ ምንድነው ማስተካከል የሚያቅተን ምንድነው? ለምን አልነግርህም? ከኛ አቅም በላይ ከሆነ እኮ እኔ እንትን አላስገድድሽም፣ ግን ንገሪኝ። ቢያንስ ምን እንደሆነ ንገሪኝ። ትመለሽ የሚያስገድድሽ በቃ እኔ መመለስ ስላለብኝ ምክንያቱም ነው እኔ ለይም ግን በቃ መመለስ አለብኝ እኮ። የጨነቀሽ ነገር አለ? እንደዛ አይደለም። በቃ ተረዳኝ ፕሊስ፣ ተረዳኝና በቃ እኮ እንደረዳሽ ነገሩን እኮ ቢያንስ ንገሪኝ። በቃ ከዚህ በላይ ማስረዳት አልችልም። ከዚህ በላይ ምን አስረድተሽ ነው? ከዚህ በላይ ማስረዳት ማትችል? ከዚህ በላይ በቃ ምን አስረድተሽ? በቃ እንደሚሄድ ከመናገር ውጭ ምናምን በቃ ከዚህ በላይ መናገር ማስረዳት አልችልም። በቃ ኧረ ወላይ በጣም ያናደድሽኝ ነው። እማናድ ወይ ቢያንስ ነገሩን ንገሪ። መፍትሄ ካለው መፍትሄ እንፈልግበታለን። ይላም እኮ ንገሪኝ ለኔ ኤቢ እኔ እኮ ነገርኩ። ማስረዳት ብችል መናገር ብችል ካንተ በፊት እኔ ነገሮችን ነግር ነበር፣ አስረዳ ነበር። ግን በቃ ማስረዳም ነግርህ ነገር አይደለም። በቃ መመለስ አለብኝ። በቃ እኔ ግዴታ ባይሆንብኝ ኑሮ አልመለስም ነበር። በቃ ግዴታ ነው። በዚህ ብቻ እኮ ትረዳኝ ይገባል። እኔ ካንተ መራቁን ከቤተሰብ መራቁን ምናምን አልፈልገውም። ግን በቃ መመለስ አለብኝ ግዴታ። ለምን ደግሞ አትረዳኝ? አፍራ እኔ እኮ ላንቺ የሚጠቅምሽ ቢሆን እሺ፣ የተሻለ ነገር ለመስራት ምናምን ከሆነ እሺ። ግን እዚህ እኮ ማስተካከል ይቻላል ነገሮችን። እዚህ እኮ መስራት ትችላለሽ። ኤቢ እኔ የሚስተካከል ነገር ቢሆን እኔ ለምን እንትን እልሃለሁ? በቃ የማይቻል ነገር ስለሆነ ነው። አንተ አስደብራኝ ምናምን አይደለም። በቃ መሄድ ስላለብኝ ነው እኮ እዚህ ነገሮች ማስተካከል አንቺ መስራት ምናምን ጉዳይ አይደለም። በቃ መሄድ አለብኝ። ነገሮችን ማስረዳት ብችል አስረዳ ነበር። ግን በቃ ነገርኝና እኔ ላይክ ማድረግ የምችል ነገር ከሆነ ወይ እንትን እንላለን። እንኳን ካጠገቤ ከጎኔ ርቀሽ አላውቅም። አንቺ ወላይ እኔ በጣም እንትን እያልኩ ነው። አንቺ አፍራ እኔም እኮ ደብሮኛል እኮ። ምንድነው ንገሪኝ ነገር እኔም ደብሮኛል እኮ። ምንድነው? ምንድነው? ለምን ለምን? ወላይ በጣም እየደበረኝ ነው። አንቺ እንደዚህ ወላይ ቀልድ ከሆነ እኔ እናደድብሻለሁ የምር። አንተ ሲጀምር እንደዚህ እያወራሁ እኔ ስቀልድ በዚህ ጉዳይ ሲጀምር ምናምን አይተኸኝ ታውቃለህ? እኔ የምር ነው የሚደብረኝ እንደዚህ። ሰላም ቀልድ ነው የምታወራው? ነው እዚህ መኪና አለ። እሺ ኧረ እዚሁ ወይ እሺ፣ መቀረጹ አስፈላጊ ነው። አዎ ቤተሰቦቻችን ማወቅ አለባቸው። እዛ ሂጂ ምናምን ነገር አይተው ከሚደነግጡ ላይክ መቀረጽ አለበት፣ ማወቅ አለባቸው ፋሚሊዎቻችን። በቃ አይዞህ ተረጋጋ። ምን ስላለብኝ ተረጋጋ ምናምን ሳይሆን እኮ ወይ ቢያንስ ላይክ ወይ ምክንያቱን ንገሪ።
በቃ መናገር አልችልም። እኔ መናገር ብችል እነግርህ ነበር እኮ አልኩህ፣ ግን በቃ መናገር አልችልም። ኧረ ወላሂ እኔ እኮ እንድትጨነቅ ምናምን ፈልጌ አይደለም እንድትጨነቅ ፈልጌ አይደለም አትበይ። እንዴት ነው ማልጨነቀው? የምር እንድትጨነቅ ምናምን እንዴት ነው ማልጨነቅ? አንቺ ቢያንስ እሺ እንዳልጨነቅ ከፈለግሽ ወላሂ እንድጨነቅ ፈልገሽ ነው። እንድጨነቅ ካልፈለግሽ ምክንያትሽን ንገሪኝ፣ ችግር የለውም። እሺ ሌላው ነገር ይቅር። ምክንያቴን መናገር አልችልም። በቃ ፍለም ደማትልኝ ሌላ ነገር እንዳለ ይቅር። ምክንያትሽን ንገሪኝ። ልትመለሽበት ላይ ይሄን ያህል የሚያስገድድሽ ነገር ምንድነው? ወደዛ እንድትመለሽ በቃ ሰላም ማለት ነው። ባከን ተረዳ። እኔ መናገር ብችል ነገር ነበር፣ ግን በቃ እኮ ወደዛ እንድትመለሽ የሚያስገድድሽ ምንድነው? መናገር አልችልም። ወይ ሳትነግሪኝ ብትሄጂ ይሻለኝ ነበር ወላሂ። ማለት ወይ በቃ ሳትነግሪኝ ብትሄጂ ማለት እሺ ልሂድ እንዴ? ልሂድ ወደዛ ለምን ትሄጂ? ሲጀምር ለምን ነው የምሄደው? እኮ ለምን ነው የምሄደው? ያምሻል እንዲያፍራ ለምን ነው የምሄደው? ምንድን ነው የምታወሪው? እንዴት ፈልገህ ነው? ማን ነው አንተ? እንዴት ፈልገህ ነው? ያምሻል አሁን ካልሄድሽ ምናምን ያልከኝ አንተ እንዴት ሲጀምር ነው ስመጣ ለራሱ ደስ አላለህም? እንዴት ፈልገህ ነው ሂጂ ምናምን የምትለኝ? የምርሽን ነው? አሁን ሂጂ ያልከኝ እንቺ እየቀለድሽ ነው? መቼ ነው የቀለድኩት? ሂጂ ያልከኝ ነው አይደል? ካሜራማን ሂጂ ያልከኝ እየቀለድሽ ነው? ምንድነው መቀዳው? አሁን ሂጂ ምናምን ነገር በቃ እየቀለድሽ ነው? አይ ኖ እየቀለድሽ ነው? የቱን ምኑ ላይ ነው? አይደለም እየቀለድሽ ነው? የቱን ነው የቀለድኩት? አሁን ሂጂ ምናምን የምትለኝ እኔ አልሄድም። እኔ አንተን ትቼ ወዴት ነው የምሄደው? እኔ ካንተ ውጪ እኔ አንተን ትቼ ፕሊዝ ሻሩክ ትተኛት እኔ ቃጅል ያዛው ነው ማለት ልገጭ ወላሂ እኔ ያላንተ ማን አለ? ከመጣሽ ቀን ጀምሮ እኔን ማስጨነቅ ነው ያልኩት። ወላሂ ከመጣሽ ቀን ጀምሮ አሁን ተጨንቀሃል። አልተጨነቅም። ምን ትሰማ? ኧረ እኔን ተገላገልኩሽ ብዬ ይውቲ ናክ አመሰቃቀለች። ሲጀመር አፍልቶ ነበር። ተረጋጋ። አፍልቶ ነበር ማለት ወላሂ እኔ እንደዚህ አይነት ቀልድ ተይ። ለምን ቀልድኩ? ቀልድ አይደለም ማሪ። ምንም ቀልድ አይደለም። አሁን የተሰማህን ስሜት ንገራችን ለተመልካቾቻችን ንገራችን። እንደዚህ አይነት ቀልድ የተሰማህን እኔ አልወድም። ፋሚሊዎች እኔ እንደዚህ አይነት ቀልድ አይመቸኝም። ከአንድም ሁለቴ ሶስቴ ነግሬያታለሁ። ሸይ እንደዚህ አይነት ቀልድ ደግሞ ማለት ስፋት ላይ ሰው ላይ ያየን እኮ እናቴት ምን ይወል ሰው ላይ ነው እኛ ያፈቀጠን። እኔ እኮ ካንተ ውጭ ማንም ስለማይት አሁን ሰው አይደለም። እኔ ካሜራ ማለት ደራስ ይታየኛል። እዚህ ጋር እዚህ ጋር ይታየኛል። አንቺ ግን ምን አይነት ቀልድ ነው የምትቀልጂው? እና ውዶቼ፣ ማሮቼ፣ ፍቅሮቼ አሳክተነዋል ምናምን ነገር አጅሩን አስጨንቀነዋል። ገና ጨጓራህን እንልጠዋለን። የሴት ልጅ ኃላፊነቷ ባሏን ማናደድ። ሰራችልኝ የራሴ ጥፋት ነው። አልሄድም አጥፋው